ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ታሪካችን የሚጀምረው በአሜሪካን ሀገር ካይል የተባለውን የቱጃር ልጅ እያስተዋወቀን ነው። ካይል በሚማርበት ኮሌጅ በጣም ታዋቂ ነው። በዚህ ምክንያትም ከኔ በላይ ቆንጆ የለም የሚል ወጣት ነው። በዚሁ ቀንም ካይል የሚማርበት ኮሌጅ የተማሪዎች የፕሬዝዳንት ምርጫ ስለነበረ ካይልም እጩ ሆኖ ቀርቦ ነበር። መድረክ ላይም በሚናገርበት ወቅት ሌሎቹ ተወዳዳሪዎች አይደለም ማሸነፍ አጠገቡ እንደማይደርሱ ይፎክር ነበር። በዚህም ጊዜ ሌላኛዋ ተወዳዳሪ ሊንዲ በግርምት ታየው ነበር። ኬንድራ የተባለችው ሌላኛዋ ተወዳዳሪ በንዴት ከአዳራሹ ትወጣለች። ከሰዓታት በኋላም ኬንድራ ካይልን አግኝታው ስለተናገረው ንግግር ስትዘልፈው ጭራሽ ሰድቧት ካጠገቧ ያባራታል። በተቃራኒ ሊንዲ የራሱን ሀሳብ ማራመዱ ልክ እንደሆነ በአድናቆት ትነግረዋለች። ካይልም ወደ ቤቱ ከተመለሰ በኋላ ሮብ ከተባለው ታዋቂ ዜና አንባቢ አባቱ ጋር ለማውራት ሲሞክር አባቱ ስራ ስላለበት ጥሎት ይሄዳል። በዚህም ጊዜ ካይል በጣም ይናደድና አባቱ ጊዜ ስላልሰጠው ይበሳጫል። በዚህም ጊዜ ዞላ የተባለችው የነ ካይል የቤት ሰራተኛ ሳውዝ አፍሪካ የሚኖሩ ቤተሰቦቿን እንደናፈቀች ስትናገር ካይል የባሰ ተናዶ ወሬውን እንዳጨርሽብኝ በማለት ጥሏት ይወጣል። በማግስቱ ኮሌጅ ውስጥ ካይል በከፍተኛ ነጥብ አሸንፎ ሲገለጽ ካይል በጣም ደስ ይለዋል። ይህንን ድሉን ለማክበር ማታ ፓርቲ እንዳዘጋጀና ሁሉንም ይጠራቸዋል። ኬንድራም በመከራ ተከትሏት ግብዣው ላይ ይጠራታል። ማታም ላይ ካይል ለፍቅረኛው ያመጣውን አበባ ያጨቃጨቃቸውና ትታው ትሄዳለች። ካይል የሚያወራው ሰው ሲፈልግ ሊንዲን ፓርቲው ላይ አስተናጋጅ ሆና ያገኛታል። በዚህን ጊዜ ሊንዲን ለአመቱ መጨረሻ ገንዘብ ስለሚያስፈልጋት ስራ ሳትመርጥ እንደምትሰራ ትነግረዋለች። ካይልም ለፍቅረኛው ያመጣውን አበባ ለሊንዲ ይሰጣትና ወደፊት ሲመለከት ኬንድራ እየመጣች እንደሆነ ይመለከታል። ራሱ ነበር የጠራት። ነገር ግን ባለፈው በተናገረችው ነገር ቂም ስለያዘ ፓርቲው ላይ ምን አባሽ ልትሰሪ መጣሽ በማለት ተማሪ ፊት ከፍ ዝቅ አድርጎ አዋረዳት። በዚህን ጊዜ እሷም የመጣችው ሰላም ለመፍጠር እንደነበርና ነገር ግን እሱ ሰላም እንደማይፈልግ እየተናገረች አይኑን ትኩር ብላ ማየት ትጀምራለች። በዚህን ጊዜ ካይል በጣም ያዞረው ጀመር። ከዛን ቅጽበት ጀምሮ ኬንድራ ከአይኑ ልጠፋለት አልቻለችም። በአጠቃላይ ተረብሾ በዚህን ጊዜ ከፓርቲው ወጥቶ ወደ ቤቱ ይሄዳል። ቤቱም ደርሶ ወደ በረንዳ አየር ለመውሰድ ሲወጣ ኬንድራን ያገኛታል። በዚህን ጊዜ ካይል ኬንድራን ምን አድርጌሽ ነው እንደዚህ የምትከተኝ ያለች ጠይቃት፣ እሷም አደገኛ ጠንቋይ እንደሆነች ነግራው እጁን ይዛ ትረግመዋለች። በዚህን ጊዜ ያ አማላይ የነበረው ቆንጂዬ ካይል ፊቱ ወደ አስቀያሚ ሰው ተቀይሮ ያርፋል። ኬንድራም የሚተማመነውን መልኩን የትም እንደማያደርሰው ነግራው እርግማኑ የሚጠፋለት ያለበትን ሁኔታ ተቀብላ የምታፈቅረው ሴት ብቻ ካገኘ እንደሆነ ነግራው ትሄዳለች። ከሰዓታት በኋላም አባቱ ሮብ ወደ ቤት ሲገባ መብራት ጠፍቶ ስለነበረ መብራቱን ሲያበራ ካይልን አይቶ በጣም ይደነግጣል። በዚህም በጣም አዝኖ በፍጥነት ካይልን አለ ወደ ተባለ ቀዶ ጥገና ሰሪ ይዞት ይሄዳል። ዶክተሩም በቀዶ ጥገና የካይል ፊት እንደማይስተካከል ሲናገር ካይል በንዴት ክፍሉን ለቆ ይወጣል። የዛኑ ቀን ሮብ ካይልን ከከተማ ውጭ ወዳለው ቤታቸው በመውሰድ ካስቀመጠው በኋላ መፍትሄ እንደሚፈልግለት ነግሮት ተሰናብቶት ይሄዳል። ከዛን ቀን ጀምሮ ካይል ምግብ ከምታበስልለት ዞላ ከተባለችው የቤታቸው ሰራተኛ ውጪ እዛ ማንም አልነበረም። ነገር ግን አባቱ እንዳለው ቶሎ ቶሎ ስለማይመጣ እጁ ላይ ያለው ምልክት እየተለወጠ ስለመጣ ከምንም በላይ ድብርት ውስጥ ይገባል። ነገር ግን አባቱ ሮብ ዊል የተባለን አይነ ስውር አስጠኝ ለካይል ይልክለታል። ካይልም በዚህ በጣም ይናደዳል። ነገር ግን አማራጭ ስላልነበረው ዊልን ወደ ውስጥ ያስገባዋል። በሌላኛው ቀን ካይል ከቤት ሰራተኛዋ ዞላ ጋር እያወሩ እያለ ዞላ ለቤተሰቦቿ ያላትን ፍቅር ስትናገር ካይል ከአባቱ ጋር ያለውን ግንኙነት እያሰበ በድንገት ተናዶ ሞተሩን አስነስቶ ወደ ከተማ ይሄዳል። ከተማም እንደደረሰ ካይል ሰዎች ራሳቸውን በሜካፕ ቀይረው ወደሚዝናኑበት ቦታ ይገባል። እሱም እንደነሱ በሜካፕ የተቀየረ በማስመሰል ይቀላቀላቸዋል። በዚህን ጊዜ ካይል ኬንድራን ያገኛትና እርግማኗን እንድታነሳለት ሲጠይቃት ቦታም ሳትሰጠው ከአካባቢው ትጠፋበታለች። በዚህም ጊዜ ካይል ፓርቲው ላይ እየተዘዋወረ እያለ ፍቅረኛውን ከሚወደው ከልቡ ጓደኛው ጋር ስትሳሳም ይመለከታል።
በዚህን ጊዜ በንዴት በእግሩ ዕቃ መስበር ሲጀምር አጠገቡ የነበረችው ሊንዲ እንዲረጋጋና ራሱን እንዲጠብቅ ትነግረዋለች። ሊንዲም ካይል እንደሆነ ሳታውቅ ትንሽ አውርተው ካይል ወደ ገጠር ወዳለው ቤቱ ይመለሳል። በማግስቱ ካይል ሲነቃ አይነ ስውሩ ዊል ዳርት እየተጫወተ ያገኘዋል። በጣም ተደንቆ ሲጠይቀው ዊልም አይነ ስውር የሆነው በቅርብ ጊዜ ቢሆንም በፊት የሚያደርጋቸው ነገሮች እንዳልረሳ ይነግረዋል። እናም ካይልም መልኩ በመበላሸቱ ምክንያት የሚፈልገውን ነገር መተው እንደሌለበት ያሳስበዋል። ካይልም ወዲያው ፒሲውን ከፍቶ ሲመለከት በፊት ከሊንዲ ጋር የተነሳውን ፎቶ ይመለከታል። ከዛን ሰዓት ጀምሮ ሊንዲ ከሐሳቡ አልጠፋ ትለዋለች። በዚህን ጊዜ በፍጥነት ወደ ከተማ በመሄድ ሊንዲን ከርቀት ካያት በኋላ ወደ ቤቱ ይመለሳል። በሳምንቱ ካይል ኢንስታግራም ፕሮፋይሉን ከፍቶ እየተመለከተ እያለ ሁሉም ነገር ፖስት ያደረጋቸው ነገሮች ሁሉ የንቀትና ሰውን ያለማክበር እንደነበሩ ስለገባው ያኛው ማንነቱ አስጠልቶት ስለነበረ አካውንቶቹን ዲሌት ያደርጋቸዋል። ከዛን ዕለት ጀምሮ ማታ ማታ እየሄደ ሊንዲን መመልከት የዘውትር ስራው ሆነ። አንድ ምሽት ላይ ካይል ወደ ከተማ መጥቶ ሊንዲን እያያት እያለ ከቤት በመውጣት በጣም ሱሰኛ የሆነውን አባቷን መፈለግ ስትጀምር ካይልም ተከትሏት ይሄዳል። በዚህን ጊዜ የሊንዲ አባት አንድ ድብቅ መንገድ ላይ 2 ሽጉጥ ከያዙ ሰዎች ጋር አባትየው ያለበትን የሺሻ ዕዳ ክፍያ እንዲከፍል ሲጠይቁት ሊንዳ ትደርሳለች። በዚህን ጊዜ ሽጉጥ የያዘው ሰውዬ ሊንዳን ይዞ አባቷን ማስፈራራት ሲጀምር ካይል ዘሎ ጣልቃ ይገባል። ነገር ግን ሊንዲ ተገፍተራ ከደረጃው ትወድቃለች። ካይልም በፍጥነት ሊንዲን ወደ አንድ ጥግ ያደርጋትና የሊንዲን አባት በመከራ ሰውየውን በሽጉጥ መትቶ ይገለዋል። በዚህን ጊዜ ካይል ሽጉጡን ከአባቷ ተቀብሎ ፎቶ ካነሳው በኋላ ሊንዲን ከሱ ጋር መሆኗ አደጋ እንዳለው ገልጾለት በፍጥነት ወደ ካይል ቤት እንዲያመጣት አለበለዚያ ፎቶውን ለፖሊስ እንደሚሰጥ ነግሮ ያስፈራረዋል። አባትየውም አማራጭ ስላጣ በማግስቱ ካይል ቤት ሊንዲን ይወስዳታል። ካይልም ሊንዲን መቅረብ ስለፈራ በሰራተኛዋ ዞላ እንክብካቤ እንዲደረግላት ያደርጋል። ሊንዲ እነ ካይል ቤት መኖር ትጀምራለች። አንድ ማታ ላይ ካይል ፊቱን በማስክ ሸፍኖ ለሊንዲ እራት ሲያመጣ ሊንዲ በሩን አልከፍትም ትላለች። ነገር ግን ካይል የተለያዩ ስጦታዎችን እየገዛ በሯ ላይ ማስቀመጡን ይቀጥላል። ለሊንዲ ግን ይህም አልሰራለትም። የቤት ሰራተኛዋ ዞላ መጀመሪያ ሊንዲ የምትፈልገውን ነገር እወቅ ብላ ትመክረዋለች። በዚህን ጊዜ ካይል ማስክ አድርጎ ለሊንዲ የሚጠጣ ይዞላት ሲገባ ስልክ እያወራች ስለነበረ እስክትጨርስ በማለት በሩ ላይ ይቆማል። በዚህን ጊዜ ሊንዲ በድንገት አይታው ተደብቀህ እየሰማኸኝ ነበር በማለት ካይል ላይ በጣም ተናዳ በጩኸት ትናገራለች። ሊንዲም አባቷ ለምን እዚህ እንዳመጣት ስትጠይቀው ከከባድ ነገር ከአደገኛ ሰዎች ሊጠብቃት እንደሆነ ካይል በመንገር ያረጋጋታል። ካይል ከብዙ ማጣራት በኋላ ሊንዲ አበባ እንደምትወድ ያውቃል። በዚህ ምክንያት ቴራሱ ላይ የአበባ መናፈሻ ማዘጋጀት ይጀምራል። ሊንዲም ቀስ በቀስ ከሁሉም ጋር መቀራረብ ትጀምራለች። አንድ ምሽት ላይ ካይል ብቻውን ፊልም እያየ እያለ ከኋላው በመምጣት ማውራት ይጀምራሉ። በጣም ተግባብተው ተዋደው ሲያወሩ ካይልም ለሊንዲ ሁሌ ጠዋት ከዊል ጋር የጥናት ፕሮግራም ስላላቸው ከፈለገች እንድትቀላቀል ይነግራታል። በዚህም ጊዜ ሊንዲ በጣም ደስተኛ በመሆን ፈቃደኝነቷን ትገልጽለታለች። ወዲያውም ካይል ኮፍያውን በማውለቅ መልኩን ሲያሳያት የመልኩ ማስጠላት ምንም ሳይገርማት ሳትደነግጥ ትቀርበዋለች። ካይል በጣም ከተዘጋጀ በኋላ በጠዋት የአበባ እርሻውን አስተካክሎ ከጨረሰ በኋላ በፍጥነት ሊንዱ በር ላይ በመሄድ በሯን አንኳኩቶ ይቀሰቅሳታል። ሁሌም ወደሚያጠኑበት የአበባ መናፈሻ ይዟት ይሄዳል። ከዛን ቀን ጀምሮ በጣም ተግባብተው አይለያዩም። ነገር ግን የካይል እርግማን መቆጣት ጀመረ። 1 ዓመት ስለሆነው እጁ ላይ ያለው ምልክት መቁሰል ጀመረ። ካይል በፍጥነት ወደ ከተማ መጥቶ ኬንድራን በማግኘት እርግማኑን ለትንሽ ቀን እንድታራዝምለት ይጠይቃታል። እሷ ግን ሳትሰማው እምቢ ብላው ትሄዳለች። ካይል በንዴት ወደ ቤቱ ሲመለስ ሊንዲ ድሮ ከሱ ጋር የተነሳችውን ፎቶ እያየች ይደርስባታል። እንዳላወቀ በማስመሰል ማንነቱን ሲጠይቃት ልክ እንደሱ አይነት ባህሪ ያለው ልጅ እንደሆነ ትነግረዋለች። አሁን ግን እንደጠፋ ያለበትን እንደማታውቅ ትገልጽለታለች።
በዚህም ትንሽም ቢሆን ደስ ይለዋል። ካይል ፊልሙን ወደሚያይበት ቦታ ይዟት ይሄዳል። ፊልም እያዩ ሊንዲ በድንገት እንቅልፏ መጥቶ ተደግፋው ትተኛለች። ካይልም ወደ መኝታዋ በመውሰድ ካስተኛት በኋላ ኮምፒውተሯ ክፍት ስለነበረ ሲመለከተው የሽርሽር ፕሮግራሟን ስለጻፈች እያንዳንዱን ነገር ተመልክቶ ከሱ ጋር ብዙም ቀን እንደማትቆይ ያውቃል። በንጋታውም ካይል የአባቱን የሚገርም ሊሞዚ በመጠቀም ሊንዲን ውሃ ዳርቻ ወዳለው ቤታቸው ይዟት ይሄዳል። ሊንዲም እዛ ቦታ ላይ በጣም የእረፍት ስሜት ይሰማታል። ሊንዲም እናቷ ከሞተች ጀምሮ አባቷ በከባድ ሱስ ውስጥ ተዘፍቆ በየቀኑ እሱን ከመንገድ ላይ ማንሳት የሌት ተዕለት ስራዋ እንደሆነ ትነግረዋለች። አሁን በዛ ጫጫታ ርቃ እዚህ መገኘቷ ካይልን ከልቧ ታመሰግነዋለች። ካይልም ምስጋናዋን ተቀብሎ ወክ እያደረጉ እያለ ካይል እሷን እንደሚወዳት የጻፈበትን ደብዳቤ ሰጥቷት መላፋት ይጀምራሉ። በዚህን ጊዜ ይሳሳሙ ሲሉ በድንገት የሊንዲያ ስልክ ይጠራል። ስልኩም ስታነሳው አባቷ በጣም ብዙ አደገኛ እጾችን ተጠቅሞ ሆስፒታል መግባቱ ይነገራታል። ካይል በፍጥነት ሊንዲን ወደ ባቡር ጣቢያ ያደርሳትና ሊንዲም በጣም መልካምና ጥሩ ጓደኛዋ እንደሆነ ነግራው ትሄዳለች። ባቡር ውስጥም እያለች ካይል የሰጣትን ደብዳቤ ስታነባው ለእሷ ያለውን ነገር ስታውቅ ስልክ ትደውላለች። በሌላ በኩል ግን ካይል ሲሸኛት መልካም ጓደኛዋ እንደሆነ የነገረችውን እያሰበ ስልኳን እንኳን ማንሳት አልፈለገም ነበር። በንጋታውም ዊልና ዞላ ሊንዲ ጋር እንዲሄድ ካይልን በተደጋጋሚ እየገፋፉት እያለ ካይልም የእነሱን ምክር ተቀብሎ ደፍሮ ሊንዲን ሊያናግራት ይሄዳል። አየር መንገድም ደርሶ ሊንዲን ያገኛትና ስለ ሁሉም ነገር ያወሩበታል። ሊንዲም ደስ ብሏት ዘላ ትስመዋለች። እንደምታፈቅረው ትነግረውና ወዲያው ጉዞዋን ትቀጥላለች። ካይልም ከኤርፖርት እየወጣ እያለ በጭንቅላቱ የኬንድራ አይን እየተመላለሰበት ይመጣል። በዚህን ጊዜ አካባቢው ወዳለ መስታወት ሲመለከት የሚያፈቅረው ሰው ስላገኘ እርግማኑ እንደተነሳለትና የድሮ መልኩ እንደተመለሰ ያያል። ሊንዲም ትታው መሄድ ስላልፈለገች ስትመለስ መልኩ ተቀይሮ የድሮውን ካይል ታገኘዋለች። መልኩ ቢቀየርም ዝም ብላ አብረው ይሄዱና ከዚያ በኋላ ስልኳን በማውጣት ወደ ካይል ትደውላለች። የጠራው ካይል አጠገቧ ስለነበረ እሱ እንደሆነ ትረዳለች። ወዲያው ተቃቅፈው ሳይለያዩ ቃል እየተገባቡ እያሳየን ታሪካችንን እዚህ ጋር እናበቃለን። ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።